ስለ ሴቶች ምን ያስተምራል? ኢስላም ላይ ሴት ልጅ በየሁሉም ፖዚሽኗ ነው ደረጃ ያላት። ማለትም እንደ ልጅ ስትሆን ሴት ልጅ እንዴት ነው ማደግ ያለባት የሚለው ነገር ከሴት ልጅ ደረጃ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ሐዲስ ላይ ሁለት ወንዶችን በእንክብካቤ ያሳደገ ሰው ጀነትን ለመግባት ዋስ ሆነዋል አላሉ። ሁለት ሴቶችን ብለው ነው ያስቀመጡ። ሁለት ሴቶችን በእንክብካቤ ያሳደገ ሰው እኔ ጀነትን ዋስ ሆነዋለሁ ነው። ለምን ሲባል ሴቶች ጋር በተገናኘ ጫና ስለነበረ ነው። ሌላ ምንም የተለየ ታሪክ ኑሮት አይደለም። ሴቶች ጋር በተገናኘ ጫና ስለነበረ ነው። አንድ እንደውም እንደ መጥፎ የሚነሳ አንድ ሐዲስ አለ። እሱን ላውራሽና ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴት ሲናገሩ ሴትን ልጅ በኃይል አትጫኗት። ምክንያቱም ሴት ልጅ የተፈጠረችው ከጎና አጥንት ነው። የጎና አጥንት ደግሞ በባህሪው ጠማማ ነው። በኃይል ለማቃናት ብትሞክሩ ትሰብሩታላችሁ። ስለዚህ እንደ ተፈጥሮዋ ብቻ እየተንከባከባችሁ በቃ በተፈጥሮዋ ልክ ጠብቋት ብለው አስቀመጡ። ይሄውን እንደ ኔጌቲቭ የሚያነሱት ነው። ጠማማ አጥንት ተብላለች ሴት ነው ያለው ነቢያችን ሰለላሁ ዐለይሂ ወሰለም። ምንድን ነው ያሉ? ወንድ ልጅ እየረገጥክ ነው ስርዓት መታስይዘው ባይዘው በባህልም በምንም። ሴት ልጅ ግን ማንም ሰው ፎርስ እንዲያደርጋት አልተፈቀደም በኢስላም። ሴት ልጅ ጫና ከበዛባት የምትሰበር ነች። ለዛ ነው አብዛኛውም ጊዜ ራስ የማጥፋት ሐሳብ ያላቸው ሴቶች ናቸው። የሆነ ራሴን ላጠፋ እንደዚህ እንትን ቢሞክር 20 ጊዜ 10 ጊዜ ምናምን ይሄ ሁሉ ምንድነው? ትንሽም ቢሆን ስትረስ በጣም ትልቅ ተጽዕኖ እነሱ ላይ ስለሚፈጥርባቸው ነው። ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለማቃናት አትሞክሩ። የሆነ ነገር የተንሻፈፈ ነገር እንኳን መስሎ ቢታያችሁ በኃይል ለማቃናት አትሞክሩ። በቃ እንደዛ አይሰራም። ሴቶች ላይ እንደዛ አይሰራም። ተሰባሪዎች ናቸው። ኦሬዲ ስሜቷ ይጎዳል። ያን ሰው ልጠላው ትችላለች ምናምን ተሰባሪ ነች። ራሷ ላይ ነው ብዙ ጊዜ ደግሞ እርምጃ የምትወስደው። ሰው እርምጃ ልትወስድ ትችላለች። ስለዚህ ምንድነው ያሉ ነቢያችን ሰለላሁ ዐለይሂ ወሰለም? እንደ ተፈጥሮዋ ያንን ተፈጥሮዋን ብቻ ጠብቆ ስርዓት ባለው መንገድ ፎርስ በሌለው መንገድ ተንከባከቧት ነው አለቀ። ሚስት ስትሆንስ መጀመሪያ ሚስቱና ከመግባቷ በፊት ለዚች ሴት ብር የመስጠት ግዴታ አለበት ወንዱ። ለምን? የወንድ ልጅ ተፈጥሮ የሚሳበው በሴት ልጅ መልክ ምናምን ሲሆን ሴት ልጅ ግን የምትሳበው ይሄ አለኝ፣ ይሄ ሀብታም ነኝ፣ መኪና አለኝ፣ ቤት አለኝ፣ ጌጣጌጥ እገዛልሻለሁ፣ እንትን አደርግልሻለሁ በሚሉ ቃላቶች ነው ሴት ልጅ የምትሳበው። ወንድ ልጅ ግን የሚሳበው በአይኑ ነው። ውበት ነው የሚማርከው። ለሴት ልጅ ግን ኢቭን ውበት ቢማርካት እንኳን ባሏን ጎልዲገር የሚባል ነገር የለም። በነገራችን እኔ ይሄን ነገር እኔ ስለማልስማማበት እንለፈው። እንደ ኢስላም ሳይሆን ማውራሽ እንደ ራሴ ነው። የሴት ልጅ ተፈጥሮ ምንድነው? ሴት ልጅ ጌጣጌጥ ላይ ታተኩራለች። በጣም ሀብታም ብትሆን ሌክዠሪ ነገሮችን ነው የምታሟላ። ራሷ ላይ ነው ኢንቨስት የምታደርገው። ወንድ ልጅ በጣም ሀብታም ከሆነ ሴቶች ላይ ነው ኢንቨስት የሚያደርገው። ራሱ ላይ አንዱ ኢንቨስተር መጣ። አስተግፊሩላህ። እሺ በደህናው ሰዓት ነበር ልክ የነበረው አለመግባቴ ነው የጠቀመ። አረዋላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባሽ። ስለዚህ ሴት ልጅ ሀብት ቢኖራት ኢንቨስት የምታደርገው ራሷ ላይ፣ ሜካፕ ላይ፣ ጌጣጌጥ ላይ ምናምን ነው። ለዛ ነው እንደውም ምንድነው የሚባል አባባል አለ። እሱም ምንድነው ሴት ልጅ አለኝ በሚሉ ነገሮች ስለምትማለል በንግግር ማለት ነው። ወንድ ልጅ ደግሞ በአይኑ ስለሚሳብ አሁን ላይ ሴቶች እንዳለ ሜካፕ ተጠቃሚ ሆኑ ወይ አርቲፊሻል ነገር ነው ያላቸው። ወንዱ ደግሞ እንዳለ ውሸታም ሆነ። ሴቷን ለማማለል ማለት ነው። ለምን? ሴቷ በጆሮዋ ነው የምትሳበው፣ ወንዱ ደግሞ በአይኑ ነው የሚሳበው። በአይኑ እንዲሳብ እንዳለ ሜካፕ፣ አርቲፊሻል ጸጉር ምናምን፣ ቅንድም ምናምን መቀጣጠል፣ አርቲፊሻል ጥፍር ምናምን ያ ሁሉ ነገር። ሴቷ ደግሞ በጆሮዋ ስለሆነ የምትሳበው፣ ወንዱ እልም ያለ ውሸታም ሆነ። ይሄ አለኝ፣ ይሄ እንዲህ ቢሆን እንዲህ አደርጋለሁ፣ እንዲህ ይሆናለሁ ምናምን ማለት ነው። ይሄ ኔቸራችን ነው። ስለዚህ ኢስላም አንዲትን ሚስት አንድ ወንድ ከማግባቱ በፊት የጠየቀችውን ያክል ሂሳብ ወይም ገንዘብ መህር ይባላል፣ ጥሎሽ ማለት ነው፣ የመስጠት ግዴታ አለበት። እሷስ ራሷን ይዛ ገብታ ሰላማዊ ህይወትን የመስጠት ግዴታ አለባት ለባሏ። በቃ አትጨቃጨቁ እናንተ ብላስከብ ብቻ ታዩና እሱን። ስለዚህ ከሷ የሚጠበቀው ምንም አይነት እንደዚህ አይነት ነገር የለም። ኢቭን ጀነት ላይም አላህ Subhanahu Wa Ta'ala ወንድን ሲያጓጓ በሴት ነው የሚያጓጓው።
ለምን የወንድ ልጅን ተፈጥሮ ስለሚያውቀው። ሴቶችን ደግሞ በጌጣጌጥ ነው። ሐዲስ ላይ አሁን እቺ ሴት ማነች የሚለውን ስትሰሚው ለሴቶች የተዘጋጁ ነገራቶችን ታያለሽ። እቺ ሴት ማነች የሚለውን ነገር ስትሰሚ ማለት ነው ጀነት ውስጥ ለሴት ልጅ ምን አለ ምናምን የሚለው ብዙ ጊዜ የማይወሩ ነገራቶች አሉ ማለት ብዙ ሰው አይጠይቅምም አይ ቲንክ አይሰማም። እሱን እዛ ጋር ትሰሚዋለሽ እና የሴት ልጅን ደረጃ በትክክል ትረጅበታለሽ። ስለዚህ በአጭሩ ስመልስልሽ እንደ ባል ሲሆን ለሚስት ማለት ነው ማድረግ ያለባቸው ምናምን ነገራቶች አሉ። እንደ እናት ስትሆን ደግሞ ጀነት በእግሯ ስር ያለች ነች። ማለትም ጀነትን አንድ ሰው ጀነትን የሚያገኘው እናቱን በመንከባከብ ላይ ነው። እናት ካለችው ማለት ነው። ከአባት በሶስት እጥፍ ደረጃ ለእናቱ ክብርና ላይክ ከፍ ያለ ነገር፣ ከፍ ያለ እይታ፣ ከፍ ያለ ውዴታ የመስጠት ግዴታ አለበት። ከአላህ ከነቢያት ቀጥሎ ለእናት ነው የተሰጠው ደረጃ በውዴታ ምናምን በኩል ማለት ነው። ሶ አባት የእናት 1/3 ነው የሚባለው፣ 1/4 ነው መሰል የሚባል ብቻ 3 እጥፍ ከአባት እናት ትበልጣለች ያላት ደረጃ ማለት ነው። ሴት ልጅ በእርግዝናዋ ወቅት በሚሰማት የህመም ስሜት በጠቅላላ ወይም ደግሞ በህይወቷ ላይ በሚሰማት የህመም ስሜት በጠቅላላ አጅር ነው የሚመዘገብላት ወይም መልካም ምንዳ ተደርጎ ይቆጠራል። አንዲት አማኝ ሴት በእርግዝና ወቅት ላይ ብትሞት እንደ ሸሂድ ነው የሚቆጠረው፣ እንደ ሰማዕት ማለት ነው። እርግዝና በምጥ ሰዓት ላይ ብትሞት ማለት ነው ህይወቷን ብታጣ የዛ አይነት አሁን መጥፎነት የሚባለው ነገር ቅድም አሁን የኢማን ክፍሎችን ሳወራሽ እምነት የሚባለውን ነገር ሳወራሽ ትልቁ ደረጃ የሰጠውሽ ነገር ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሁለት ሴቶች ተጠየቁ። ኦሪጂናል ሐዲሱን እንደውም ላውራሽ። አንደኛዋ ሴት መልካም ስራ ምናምን ላይ ከጎረቤት ጋር ጥሩ ግንኙነት የላትም፣ መጥፎ ግንኙነት ነው ያላት ከጎረቤት ጋር። ግን ከፈርድ ሰላት ከፈርድ የሚባሉ ነገራቶች ግዴታ ከሆኑ ነገራቶች በተጨማሪ ትርፍ የሆኑ መልካም ስራዎችን ትሰራለች። መልካም ስራ ማለት ምን ማለት ነው? ላይክ መስገድ፣ መጾም፣ ትርፍ ጾሞችን ማለት ነው። ይበልጥ አጅር ምንዳ የሚያስገኙ ነገራቶችን በዚህ መንገድ ከቀጠለች መጨረሻዋ ምንድነው ተብለው ሲጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት በዚሁ ከቀጠለች መጨረሻዋ ጀሃነም ነው። ላይክ ለጎረቤቷ መጥፎ ከሆነች ያን መጥፎ የሆነችበትን መንገድ ትቀጣለች ነው ኦሬዲ። ከዛ አማኝ ስለሆነች ወደ ጀነት ትመለሳለች። ተቃራኒዋ ሴት ደግሞ ስትጠየቅ ምንድነው የተባለችው? ለጎረቤቶቿ በጣም መልካም ሴት ነች፣ በጣም መልካም ባህሪ ያላት ለሰዎች፣ ግን ደግሞ አምልኮ ላይ በተመለከተ ግዴታ የሆኑትን ነገራቶች ብቻ ነው የምትሰራ። ተጨማሪ የሆኑ አምልኮች፣ ጾሞች ምናምን እንደዚህ አትሰራም። ይቺ ሴት ከሞተች መጨረሻዋ ምንድነው ሲሏት መጨረሻዋ ጀነት ነው። ስለዚህ መልካም ባህሪ እንደ እስልምና አስተምህሮት የእምነት ላይክ ትልቁ ግማሹ ትልቁ አካል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መልካም ባህሪ ያለው ሰው የትንሣኤ ቀን ላይ ጀነት ላይ ከኔ ጋር እንደዚህ ነው ብለው ሁለት ጣታቸውን ገጥመው ነው ያሳዩት። በቃ አይለያይም ማለት ነው። ትልቁ ቦታ የሚሰጠው መልካም ባህሪ ነው። አሁን ሴት እያልኩ ሳወራሽ ስለ መልካም ሴት ብቻ ነው ማወራሽ፣ ስለ መጥፎ ሴቶች አይደሉም። ኦኬ። መጥፎ ሴት ራሷን ችላ የምትስተናገድበት መንገድ አለ። አንድ ወንድ እንዳልኩሽ አንደኛ መጥፎ አይነት ካራክተር ካሳየች በኃይል መስበር አይጠበቅም ነው። ይሄ መጀመሪያው ነገር ነው። ላይክ ከተፈጥሮ አንፃር በመልካም ነገር ነው መመለስ ያለበት ማንኛውም አሳዳጊ። ለዛ ነው በመልካም ያሳደገ ተብሎ የተመለሰ። ያን ሁሉ ፕሮሰሶች አልፋ ግን በትዳሯ ላይ ገብታ መጥፎ ሴት ከሆነች አልጋ መለየት፣ ምክር፣ እነዚህ የሚባሉ ስቴፖች አሉ። ከዛ ሌላም ደግሞ የመጥፎ ካራክተር ሴት ሌላ ነው። አሁን ማወራሽ ግን ስለ መልካም ሴት ብቻ ነው። በመልካም ስለኖረች ሴት እያወራሁሽ ያለሁትና ጀነት ላይ እነሱ የኹረል አይን ንግስቶች ናቸው የሚሆኑት። ኹረል አይን ማለት አይናማዎች ማለት ነው። በቃ ቪዲዮን እዩ ከዚህ በበለጠ 3 ደቂቃ ነች ቪዲዮ። አያታለሁ። የመጨረሻ ጥያቄ ልጠይቅ? አዎ ጠይቂ።